አንዳንዶቻችሁ ከገባችሁበት መውጣት፣ ከተያዛችሁበት መፈታት፣ ከወደቃችሁበት መነሳት ከፈለጋችሁ ጸሎት የሚለው የተጠቀሰው ዘፍጥረት 4 ነው። ጻፉ። ጸሎት ተጠቅሶ የሚገኘው ዘፍጥረት 4 ነው። ቀጥላችሁ እንዲህ ብላችሁ ጻፉ። ኢየሱስ ክርስቶስ በአገልግሎቱ ጊዜ ከ25 ጊዜ ያላነሰ ጸሎት እንደጸለየ ተመዝግቦ ይገኛል። ሲሪየስ ጸሎቶች፣ ትልልቅ ጸሎቶች፣ የኢየሱስ ክርስቶስ ጸሎቶች ከ25 ጊዜ ያላነሰ ተጠቅሶ እናገኛለን። አሁን አንዳንዶቻችሁ ከገባችሁበት መውጣት፣ ከተያዛችሁበት መፈታት፣ ከወደቃችሁበት መነሳት ከፈለጋችሁ አንድ መለማመድ ያለባችሁ ነገር ቢኖር ጸሎት ነው። ጸሎት በጣም ጠንካራ የሆነ ህይወት እንዲኖራችሁ፣ ስኬታማ እንድትሆኑ የሚያደርጋችሁ ነው። ስለዚህ በደንብ አድርጋችሁ ስሙኝ። መጽሐፍ ቅዱሳችን ውስጥ 650 የተዘረዘሩ ጸሎቶች አሉ። ከነዚህ ውስጥ 450ዎቹ መልስ የተገኘላቸው ናቸው። 250 መልስ አታገኙላቸውም። ኦኬ። ለመጀመሪያ ጊዜ ጸሎት የሚለውን ዘፍጥረት መጽሐፍ ምዕራፍ 4 ላይ ነው የምታገኙት። እሱ ብቻ አይደለም የምትጽፉ ሰዎች ጌታ ኢየሱስ በአገልግሎት ዘመኑ 25 ጊዜ በላይ እንደጸለየ ትመለከታላችሁ። ወዳጆቼ ኢየሱስ ዋነኛው የጸሎት ምሳሌያችን ነው። አሁን እዚህ መካከል አዎ ጸልያለሁ፣ ትጸልያለህ፣ አዎ ጸልያለሁ፣ ወይም አልጸልይም፣ በሰው ጸልያለሁ፣ እናቴ ትጸልይልኛለች ምናምን የሚል ሰው ሊኖር ይችላል። ከመልካም ወጣት 2017 ዓመተ ምህረት እንድታተርፍ የምፈልገው አንዱ ሐሳብ የጸሎት ህይወትን በማስተካከል ረገድ ነው። አሁን ጸሎትን በተመለከተ ትምህርት ስንጀምር ትክክለኛው የምሳሌ ሊሆነን የሚችለው ማነው? ጌታ ኢየሱስ ነው። ለምሳሌ ብላችሁ ጻፉ። ለምሳሌ ከሌሎቹ የወንጌል ጸሐፊዎች ሁሉ በተለየ መልኩ ወንጌላዊ ሉቃስ የኢየሱስን ጸሎቶች መዝግቦት እናገኛለን። በአብዛኛው የኢየሱስ ጸሎት ምን ይመስላል የሚለውን ነገር ማወቅ ከፈለጋችሁ በአብዛኛው የሚጽፈው ሉቃስ ነው። ለምሳሌ አንደኛ ጻፉ። ሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21። ሉቃስ ወንጌል